ይቅርታ የፒሲ ባትሪ ጨርሶብኝ ነውና ማጠቃለያ ነው ይሄ አላረዝምባችሁም ከዚህ በላይ ኢትዮጵያውያን ስንመገብ ምን ከግምት ውስጥ እንክተት የሚለው የመጀመሪያው ቅድም እንደነገርኳችሁ ሀገራችን በሶስት ምጋት እግዚአብሔርን የመለከችና ለእግዚአብሔር ሕግ የተገዛች መሆኑን መረዳት ነው። ይሄ ብቸኛ የሚያደርጋት ነው። በዚህ ምን ማለት ነው? ኦሪት ለእስራኤላውያን ቢሰጥም እስራኤላውያን ኦሪት ላይ ቀርተዋል። ኢትዮጵያውያን ግን ያንን ከኦሪት በኋላ ኦሪት ላይ ክርስትና ምን አድርገዋል? ተቀብለዋል። ስለዚህ ኢትዮጵያ ሀገር አሁን ይሄ ባይዘ ይሄ በጣም ይሄ እንትን አሁን መብላት ይቻላል አይቻልም በጣም ኦሪት ላይ ላሉ ለእስራኤላውያን አያከራክርም ማለት ገና ኦሪት ላይ ስለሆነ እኛ ግን ኦሪትንም ኖረን ላለፍን ደግሞ ክርስትናው ስላለንበት ደግሞ ለኛ አከራካሪ ነው። ለሌላው ዓለም ደግሞ ኦሪትን ሳያቀጣ ወደ ክርስትና ለመጣው አከራካሪ አይደለም፣ ለእስራኤላውያንም አከራካሪ አይደለም። ኦሬዲ ኦሪት ላይ ስለሆኑ ለኛ ግን ኦሪትን ይዘን ኦሪት ላይ ክርስትናን ለጨመረን ግን ለኛ አከራካሪ ነው። ምን ለማለት ፈልጌ ነው? ኢትዮጵያ በተለየ መልኩ ይሄ ነገር ክርክር የሚገጥማት በሶስቱ ህግጋት ውስጥ የኖረች ሀገር ስለሆነች ይሄን ከግንዛቤ ውስጥ መክተት ያስፈልጋል። ኢትዮጵያውያንን በእንዲህ አይነት ጉዳይ ስንኮንንም ስናመሰግንም ስንወቅስም ኢትዮጵያ በዚህ ህግጋት የኖረች መሆኑን ምን ማድረግ ያስፈልጋል? ማወቅ መረዳት ያስፈልጋል። ሌላው ምንድነው? ሃይማኖትና ባህል የሚል ነገር መለየት አለብን። ሃይማኖትና ባህል ምን ማለት መሰላችሁ? ለምሳሌ አሁን ቅድም ባሳያችሁ የመጽሐፍ ቅዱስ እና የትርጓሜ አረዳድ ይሄን ብላ ይሄን አትብላ የሚለው ነገር ሃይማኖት አይደለም ሲጀመር። ሃይማኖት ማለት እግዚአብሔር አምላክ ለኛ ለውስን አእምሯችን ራሱን የገለጠበት መንገድ ነው አይደል? ስለዚህ የሃይማኖት አካል አይደለም ይሄ ነው። እንዲሆነውን ብላ እንዲሆነውን አትብላ። ስለዚህ ይሄ ከኦሪት የመጣው ልማድ ምን ሆኗል ማለት ነው? ባህል ሆኗል። አሁን አንድ ነገር አስተውሉ። ይሄን ብላ ይሄን አትብላ ሃይማኖት አይደለም ማለት ግን የግድ አድርጉት ወይም ደግሞ የግድ አታድርጉት ማለት አይደለም። ባህል ሆኖ የህዝቡን አንድነት የህዝቡን ሰላም የህዝቡን አኗኗር የህዝቡን ጤና የሚጠብቅ ከሆነ ሃይማኖት ስላልሆነ ብቻ አታድርጉት የሚባል ነገር የለም። ለምሳሌ ካስተዋወሳችሁ እዚህ ማርቆስ 7 ላይ ስለ ሁለት ትራዲሽን ያነሳል ክርስቶስ። አንደኛው ከሆነ ቦታ ሲመጡ እጃቸውን ፍጥግ አድርገው ሳይታጠቡ አይበሉም ይላል። ይሄን ወግ ትጠብቃላችሁ አለ። አንደኛው ደግሞ ይሄ አስራቱን መባውን እንዳለ ለእናት ለአባት ያላካፍልም እያሉ ስለሚበሉ ሰዎች እያነሳ በዚያ ትዕዛዝ ምክንያት ያቺን ወጋቸውን ሲጠብቁ የእግዚአብሔርን ትዕዛዝ ያፈርሳሉ አለ። አንደኛው ግን እጃቸውን ታጥበው ይበላሉ አለ። ይሄ የራሳቸው ወግ ነው አለ። ሃይማኖት አይደለም ግን አልነቀፈባቸውም። ባህላቸው ነው ታጥበው መብላት። ታጥበው ቢበሉ ይጠቅማቸዋል እንጂ አይጎዳቸውም። ሐሳቢ ከያዛችሁት ማለት ነው። ስለዚህ አንድ ነገር ሃይማኖት አይደለም ማለት ሃይማኖት ስላልሆነ የግድ አይደረግም ማለት አይደለም። እንደ ባህል እንደ አንድነት ብናደርገው አይከፋም። ለምሳሌ ምን ማለት ነው? አሁን ጥያቄ ሲነሳባቸው የነበሩ የእንስሳ አይነቶች አሉ አይደል? እነሱን ብንበላ ይሻላል ባንበላ ይሻላል ቢባል ባንበላ ይሻላል። ማንበላው ግን ሃይማኖት ስለሆነ አይደለም። የሚያጸድቅ የሚያስኮንን ስለሆነ አይደለም። መንግስተ ሰማያት የሚያስገባ ሲኦል የሚያወርድ ስለሆነ አይደለም። ነገር ግን የማህበረሰባችን አንድነት ህብረት የደካማው መንፈስ ላለማወክ ደካሞችን ላለማሰናከል ስንል ግን አንበላ። በደንብ ተረዱኝ። ይሄ ማለት ግን ሃይማኖት ነው ያጸድቃል ያስኮናል ማለት አይደለም። ይሄ እንደ ባህል የያዘው ነው። ለምሳሌ ከኦሪት እኮ ይዘን የቀጠልነው ባህል አለ አይደል? ወንዶች ምን ያደርጋሉ? በስምንተኛው ቀን ይገዘራሉ። ብትገዘርም ባትገዘርም ጥቅም የለውም፣ ሃይማኖት አይደለም። ይሄ ግን አዜ ትራዲሽን አዜ ሎካል ትራዲሽን ወይም አዜ ሎካል ባህል ተቀብለነው እናደርጋለን። እኔ በህክምናው አላውቅም፣ ለጤና ጥቅም ይኖረው ጉዳት ይኖረው በህክምናው አላውቅም። እንደ ባህል ግን እንደ አንድ ሀገር ባህል ግን ሁሉ ወንድ ልጅ ምን ያደርጋል? ይገረዛል አይደል?
አሁን ያልተገረዘ ወንድ ቢገኘው ምድር ይባላል ይሆነ ከሰው የተለየ ይሆናል የተለየ ነው ማለት ግን በሃይማኖት ጸድቋል ተኮንኗል ማለት አይደለም ድኗል እንትን ተብሏል ማለት አይደለም ስለዚህ አንድ ነገር ሃይማኖት አይደለም ማለት የግድ አታድርጉት ማለት ግን አይደለም ቢለውን በደንብ አጽንኦት መስጠት ያስፈልጋል ስለዚህ አንበላም አው አንበላም እማንበላው ሃይማኖት ስለሆነ አይደለም እማንበላው የማህበረሰቡን እሴት ባህል ስለምናከብር አንበላም ሃይማኖት ስለሆነ አይደለም የማህበረሰቡን እሴት ባህል ስለምናከብር ለደካሞች አእምሮ ደግሞ ስለምንጠነቀቅ በእኛ መብላት ምክንያት ሌሎች ስለሚሰናከሉ ሁሉ እንደኛ ባለ አእምሮ ስላልሆነ ስለነሱ ህሊና ስንል ስለነሱ መንፈስ ስንል አንበላም እዚህ የሐዲስ ኪዳን ህግ የፍቅር ህግ መሆኑን ሁሉ ጊዜ እናስታውስ በቃ በእኛ ምክንያት ሰው ሊወድቅ ሊሰናከል አይገባም ስለዚህ ሌላው መርሳት የሌለብን አንዳንድ ጊዜ ቤተክርስቲያን ዓለም አቀፋዊት ናት ስንል ኩላዊት ናት ስንል ቤተክርስቲያኗ ደግሞ ራሷን የምትገልብጥባት የራሷ የሆነ ትውፊትና ባህል ደግሞ አላት አይደል ስለዚህ ያንን ደግሞ ማክበር ያስፈልጋል ምሳሌ ላንሳላችሁ ለምሳሌ ነጠላ ሌላ ዓለም ላይ የለም አይደል ነጠላ ሌላ ዓለም ላይ የለም ስለዚህ ግብጽና አርመን ወይ ደግሞ ሌላ ቤተክርስቲያን ነጠላ ስላላደረጉ ይኮንናሉ ወይ ስላደረጉ ይጸድቃሉ አንልም ግን የኛ ቤተክርስቲያን ግን ራሷን የምትገልጽባት የራሷ ባህልና ትውፊት አላት አሁን አንድ ሰው ነጠላ ስለሌለው ባያደርግ አይወቀስም አይከሰስም አይኮንንም የቤተክርስቲያን ግን ራሷን የምትገልጽበትን ትውፊት ከመጥላትና ከመናቅ ከሆነ ግን በዛ ይከሳል ስላችሁ ፍርድ ቤት ነው ማለት አይደለም ደግሞ ስለዚህ ሁሉ ጊዜ ቤተክርስቲያኑን ብቻ ሳይሆን ደግሞ ሀገራችን ራሳቸውን የሚገልጹበት የራሳቸው ባህል ወግ አለ ያ ባህልና ወግ የእግዚአብሔርን ህግ ኮንትራዲክት እስካላደረገ ድረስ ከእግዚአብሔር ህግ ጋር እስካልተጻረረ ድረስ ሰውነትን የሚጎዳ እስካልሆነ ድረስ ያንን ምን ማድረግ ያስፈልጋል ማክበር ያስፈልጋል ማለት ስለዚህ መጽሐፍ ቅዱስ ስለመብል የሚያስተምረን ይሄ ነው ስለነበረን ጊዜ ስለማይነገር ሶስት የእግዚአብሔር አምላካችን ስም የተባረከ የተመሰገነ ይሁን ዛሬ በጣም አረዘም ትምህርት ከ30 ደቂቃ በላይ ይበልጥም ብዬ ነበር ርዕሱ ረጅም ነው ያልገባችሁ ያልተረዳችሁ ነገር ካለ ልትጠይቁኝ ትችላላችሁ ይሰማል መምህር ቤት ውስጥ ስለተኙ ነው ቀስ ብዬ ነው አይሰማም እሺ አይሰማኝም አሁን ይሰማል ፖስት ያደረኩት አለ አይደል ሮሜ 14 ላይ እሱን አንዳንድ የስጋ አፍቃሪዎች ለቬጂቴሪያኖች እየጠቀሱ አስቸገሩ ሰሞኑን ማብራሪያ ቢሰጥበት አርፍደህ ነው የገባው ሮሜ 14ን አንስተን ነበረ አርፍጄ ነው የገባሁት ግን እንትን የምትለውን ብቻ ነው ያው እንደ ቀልድም ምናምን አስመስለው ወደ ትንሽ የሚቀልዱ ሰዎች ስለነበሩ ሰሞኑ እሺ ስክሪኑን ሼር ላድርግና አንዴ የተቀመጠውን ትርጓሜ ላስመልክት ከ1 እስከ 3 ያለው ነው እሺ እንግዲህ መጋቢ አዲስ ሕጉ አዳምጤ ምን ብለው አስቀመጡ በእምነት የደከመውን ተቀበሉት በሐሳቡም አትፍረዱ ይሉና እሱ ላይ ሳይሆን ያንተ ችግር ምንድነው ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ ደካማው ግን አትክልት ይብላ የሚበላ የማይበላውን አይናቀው የማይበላውን በሚበላው አይፍረድ የሚለው ሐሳብ ምን ማለት ነው ብለው አስቀምጠዋል በእምነት የደከመው ተቀበሉት በሐሳቡ አትፍረዱ ማለት በሚበላው መብል ለምሳሌ እዚህ ጋር ስም መጥራት ስለማልፈልግ ነው የእንስሳው በሚበላው መብል ይሄንን እንስሳ በመብላቴ ወይም ደግሞ እከሌ ይሄንን እንስሳ በመብላቱ እኔም ረክሳለሁ ያም እከሌ ይረክሳል ብሎ የሚያስብ ሰው
ወይም ደግሞ መብል ሰውን እንደሚያረክስ የሚያስብ ሰው ይሄ ነው ደካማ የተባለ ሰው። ይሄን በማሰቡ ምን አታደርጉበት፣ አትፍረዱበት። ሁሉም እንዲበላ የተፈቀደለት ሰው አለ። ይሄ ማለት ከአረማዊነት ወደ ክርስትና የመጣ ነው። ከጣዖት አምላኪነት ወደ ክርስትና የመጣ ነው። ሁሉ በክርስቶስ እንደተቀደሰ ያመነ ነው። ስለዚህ ሁሉን ይበላል። ደግሞ አለ ደካማው ግን አትክልት ይብላ። ደካማ የተባለ የትኛው መሰለ? ከአይሁድ ወደ ክርስትና መጥቶ ያ በኦሪቱ ሕግ መሰረት መብል ያረክሰኛል ብሎ ያሰበው ሰው ደካማ ተብሏል። ደካማ የተባለው ለምንድን ነው አሉ? እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው ብሎ ስላላሰበ ደካማ ተብሏል። ስለዚህ አይምሮ ከሚታወክበትና ይሄን በልቼ ይረክሳለሁ ብሎ ከሚያስብ ምን ያድርግ? አትክልት ይብላ አለና የሚበላ ግን የማይበላውን አይናቀው አለ። አሁን ያንተ ፍሬንዶች ሙድ ነው ይይዛሉ። ይሄ ለነሱ ነው። የሚበላ የማይበላውን አይናቀው። ከአረማዊነት የመጣ ክርስቲያን ለምን እንደኔ ሁሉን አልበሉም ብሎ ለምን ሁሉን አላግበሰበሱም ብሎ ከአይሁድ ወደ ክርስትና የመጡትን መንቀፍ አይገባው ማለትና ደግሞ የማይበላውን ደግሞ በሚበላው እንዳይፈርድ። ከአይሁድ ወደ ክርስትና የመጣውን ለምን እነሱ ሁሉን ይበላሉ ብሎ ሁሉም በሚበሉት ከአረማዊነት ወደ ክርስትና የመጡትን መንቀፍ አይገባውም ይልና እግዚአብሔር ተቀብሎታልና ሁለቱንም እግዚአብሔር ይቀበላቸዋል። ዘሌዋውያን 11:2ን ጠቅሶ አይ ሸሆናው ክፍት የሆነውን ብቻ ነው በላው የሚያመሰካውን ብቻ ነው የምበላው ብሎ እሷን ለይቶ የሚበላውንም እግዚአብሔር ይቀበለዋል። ማቴዎስ 15ን ጠቅሶ ምግብ አያረክስም የሚለውን ጠቅሶ ሁሉን የሚበላውንም ያንን እግዚአብሔር ይቀበለዋል ማለት እንጂ ቬጂቴሪያንን ማከናቀን ጤናን መጋፋት ነው የሚመስለው። እሺ ሐሳቤን አግኝተው ከሆነ ወንድሜ? አዎ ኧረ ተመልሶልኛል። እሺ እግዚአብሔር ያክብርልኝ። ሌላ ጥያቄ ያለው ሰው ይኖር ይሆን? ሰዓቱም ሄደ ነገሩ። ናሁም ጥያቄ ኖሮ ነው ሰማያዊ ምልክት ይታየኛል። ኦኬ ቻቱ ላይ ቼክ ላድርግ መሰለኝ ጥያቄ ካለ። እሺ ጥያቄ እሺ እኔ ልጠይቅ? እሺ ይሰማል። መልካም ወይ እኔ ሀሳቡትን ትንሽ ሚስ አድርጌውን ከሆነ አላውቅም። ወደ መሀል አካባቢ ነው የገባሁት። እሺ ልክ እንዴት ነው አሁን ይህንን አለመብላት ማለትም የነኚህ በብሉይ ተከልክለው የነበሩ መባለትን አለመብላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ መገለጫ ነው ብለው ባለ ምሳሌ መንገድ ያስቀመጡት መስሎ ተሰማኝ። መጀመሪያ እርስዎን ሀሳቦትን በሌላ መንገድ እንዳልወስደው ለመረዳት ያህል ነው። እንደዛ አድርገው ነው ያስቀመጡት፣ ልክ እንደ ነጠላ መልበስ ወይም ደግሞ ሌላውን ተግባር እንደማድረግ አይደለም። እንደ አንድ ሀገር ባህልና እሴት ነው ያስቀመጥነው እንጂ ሃይማኖት አይደለም ብለን ነበረ። ኦኬ እሺ። ግን ሃይማኖታዊ የሆነ ትእዛዝ ደግሞ አለ። በዚህ በመባለት ጉዳይ ላይ ሃይማኖታዊ የሆነ ትእዛዝ ደግሞ አለ አይደለም? ማለት አልገባኝም። በሐዲስ ኪዳን ሐዋርያት የቀነኑት የኋላም አባቶች ደግሞ ያጸኑት ትእዛዝ አለ። ፍትሐ ነገሥታችን ላይም ስለመባለት ጉዳይ የሚያወራበት የአፄ ገላውዲዮስ ይመስሉኛል ካልሳትኩኝ የጸሎት ሃይማኖታቸው ላይ ከኒህ ካቶሊካውያን የብሉይ ኪዳን ሰዎች ናቸው ብለው በከሰሱ ጊዜ ያወጡት ጸሎት ሃይማኖታቸው ላይ የገለጹት በፊትም ከጥንትም ጀምሮ የሚታወቅ ግን በመባለት ጉዳይ ላይ የወጣ የሐዋርያት ትእዛዝ የአበውም ቀኖና አለ አይደለ? በዚህ ጉዳይ ላይ ማለት ከብሉይ ኪዳኑ የተለየ ማለት ነው። ከብሉይ ኪዳኑ የተለየ ነው። አሁን እኮ ያው ዘግይተህ ስለገባህ ነው እንጂ አስቀድመን ፍትሐ ነገሥቱን በደንብ አየን። አንቀጽ 23ን ስለ መብል ያለውን ነገር በደንብ አይተን ነበረ።
እንዲያውም የገላውዲዮስን አላነሳነውም አላየሁትም እኔ ራሱ በፐርሰናሊ እና እሱን አላነሳንም እንጂ ፍትሐ ነገሥቱ የሚለውን አንስተናል። እንዲያውም እኔ ኮንቴክስቱ በጣም ኢትዮፒክ እንዲሆን ስለፈለግኩ እንጂ በዚህ ጉዳይ ላይ ሄሬኒዮስም ቅዱስ አግናጢዮስም ያነሷቸው ሀሳቦች ነበሩ። ነገር ግን አጀንዳው የኢትዮጵያዊ አጀንዳ ስለሆነ ኢትዮጵያዊ ሶርሶችን ብቻ እንጠቀም ብለን ስላነሳን ነው ፍትሐ ነገሥትን አነሳን። የእኛን የቤተክርስቲያናችንን ትርጓሜ መጽሐፍት አንስተን ነው የተወያየ ነው እና ምንድን ነው ያልነው? ይሄን ብላ ይሄን አትብላ ሐዲስ ኪዳን ላይ የለም። ይሄን ብላ ይሄን አትብላ ሃይማኖት አይደለም። ያ ማለት ግን ሃይማኖት አይደለም መባል የግድ አድርጉት ማለት ደግሞ አይደለም። ምክንያቱም የሀገርን ባህል እሴት መጠበቅ አለብን። ባህልና እሴት ስለሆነ ብቻ ደግሞ አይደለም። የሐዲስ ኪዳን የህግ አልቲሜት ጎሉ ፍቅር ነውና ወንድም የሚሰናከልብህ ከሆነ ይሄ ጉዳይ ሌላው ለምን የሚልብህ ከሆነ ይሄ ጉዳይ ጭራሽ ምን ልታደርገው አይገባም፣ ያንን ነገር ልትፈጽመው አይገባም ከሚል አንፃር ነው ያየነው። መልሼ ከሆነ ሐሳብን ወይ ያልተረዳሁት ከሆነ ጥያቄ አሁን ይቺ የመጨረሻው ሐሳብ ላይ ነው የኔ ሐሳብ የሚያተኩረው ማለት ነው። አሁን ወንድማችን ከሚሰናከልብን ባንበላ ከእነኛ ነገሮች ብንታቀብ ይሻላል በሚል መሰለኝ አይደል የተቀመጠው። ግን ወንድማችን አሁን በዚያ ባለበት የአእምሮ መዋቅር መቆየቱ ለሌላው አገልግሎት አሊያ ደግሞ ለሌላው የቤተክርስቲያን ህጋት መጠበቅ ደግሞ ከሌላው ከቤተክርስቲያን ትእዛዛትና ከቤተክርስቲያን ቀኖና እንዲርቅ የሚያደርገው ከሆነ እኔ ወንድሜን ዛሬ በዚያ ጉዳይ ላይ ተጋፍቼው ማለት በሚባል ደረጃ ላስቀምጠው፣ ተጋፍቼው ነገ ያ ወንድሜ የቤተክርስቲያንን ቀኖና የሚያስጠብቅ እንጂ ስለ ሀገሩ ባህል ሲል የቤተክርስቲያንን ቀኖና የሚሽር እንዳይሆን ባደርገው የተሻለ አይሆንም ብለው ያስባሉ ማለት ነው። ሀሳብን ተረድቻለሁ። ማስተማር ትክክለኛ መንገድ ነው። ማስተማርና እዚህ ቆሮንቶስ 8 ላይ የተቀመጠውን አይተህ ከሆነ እናንተ እውቀት አላችሁ አለ። እውቀት ኖሯችሁ ለጣዖት ስለተሰዋ መብል እውቀት ኖሯችሁ ስትበሉ ደካማው ቢያያችሁ ግን አለ ልቡ አይነሳሳበትም አይናወጽበትም እያለ ይናገራል። ምን ማለት ነው? ማስተማር ይቻላል። ቅድም እኮ አነሳን እኮ በዚህ በማርቆስ 7 ላይ ሁለት አይነት ባህልና ወጎችን አነሳ ክርስቶስ። አንደኛው እንደው እጃችሁን ሳትታጠቡ ፈትጋችሁ ሳትታጠቡ ምግብ አትበሉም የአባቶቻችሁን ወግ እየጠበቃችኋልና ዝም አለ፣ አልነቀፈውም። ሁለተኛው ደግሞ ምንድነው? ካህኑ የመጣውን አስራትና መባ ሁሉ ለራሱ ይሰበስባል። እናትና አባቱ ሲራቡ እያየ አይ ይሄማ በባህላችን መሰረት ለኔ ብቻ ስለሚገባኝ ብሎ እናትና አባቱን አይረዳም። በዚህ የተነሳ አለ አሁን ይሄኛውን ባህል ሲተቸው ምን አለ? ሙሴ እናትና አባትን አክብር የሚለውን ሙሴ የሰጣችሁ እናትና አባትን አክብር የሚለውን ትእዛዝ ለዚህኛው ባህላችሁ ብላችሁ ትሽራላችሁ አለ። ይሄ አግባብ አይደለም ማለት። ያኛው እጅ ታጥበ መብላትስ እጅ ታጥባችሁ ትበላላችሁ አለ። ባህላችሁን ስትጠብቁ እጅ ታጥበ መብላት የእግዚአብሔርን ቀኖና አያፈርስብህም፣ የእግዚአብሔርን ሕግጋት አያፈርስብህም። ለምድራዊ ለስጋዊ ህይወት ደግሞ ይጠቅማል ሐሳቤን ይዘኸኝ ከሆነ። ስለዚህ የትኛውም ባህል እሴት ወግ የምንለው ነገር ሁሉ ከእግዚአብሔር ሕግጋት ተጻራሪ የሚቆም ከሆነ እርሱ አግባብ አይደለም፣ ትክክል አይደለም ነው መልሱ። ስለዚህ ማስተማር ይቻላል። ይሄው እኔም እኮ እያስተማርኩኝ ነው። ይሄው መጽሐፍ ቅዱስ ይሄንን ነው የሚለው፣ ፍትሐ ነገሥቱ ይሄንን ነው የሚለው፣ አባቶች በትርጓሜ ያስቀመጡት ይሄንን ነው እያልኩ እያስተማርኩ ነው። ግን ለደካማው አእምሮ ግን ምን እናድርግ? ሁልጊዜ እንጠንቀቅ። ቅዱስ ጳውሎስ እኮ አልበላም ያለው ቅዱስ ጳውሎስ እኮ ነው ያለው አይደል? አልበላም ያለው የሚያመሰኳ ማያመሰኳ የተከፈለ ያልተከፈለ አይደለም፣ የጣዖት የሆነ ያልሆነ አይደለም። በቃ ስጋ በአጠቃላይ ስጋ የሚባል ራሱ ለዘላለም አልበላም። በቃ እኔ ሳልበላ ለዘላለም ብኖር ይሻለኛል። ሰው በእኔ ምክንያት ምን ከሚያደርግ ከሚሰናከል። ስለዚህ ማስተማር ልክ ነው። ለሰዎች መሰናክል መሆን ግን አይገባም። ሰዎች በደካማ አእምሯቸው ሌላ ነገር እንዲያስቡ ከእግዚአብሔር መንገድ እንዲርቁ ማድረግ አይገባም የሚለውን ብንይዘው መልካም ይመስለኛል። ተረድተኝ ከሆነ አዎ ተረድቼዎታለሁ። ግን አሁን ቅዱስ ጳውሎስ የነበረበት ኮንቴክስት እና እኛ ያለንበት ማህበረሰብ አንድ አይነት ውቅር አለው ብዬ አላምንም።
ቅዱስ ጳውሎስ የነበረበት ማህበረሰብ ያለበት ውቅር አብዛኛው አስቀድሞ የነበረውን ያንን በሙሴ ሕግ ውስጥ የነበረውን ኑሮ ይኖር የነበረና ወደ ክርስትና ይመጣ ዘንድ የሚያስፈልግ ህዝብ ነበር የነበረው። አሁን ግን ሀገራችን ላይ ያ ጊዜም ጭምር አልፎ አሁን ያለንበት ሁኔታ ክርስትና ሀገራችን ውስጥ ትልቁ ሃይማኖት የሆነበት ጊዜ ላይ ነው ያለነው። ስለዚህ በዚህ በክርስትና ውስጥ እየኖረ አሁንም ያን አስቀድሞ የነበረበትን እሳቤውን ይዞ የሚቀጥል ካለ እኔ እንደዛ ነው ብዬ አላምንም። በእርግጥ ግን ብቻ በዛ መንገድ የሚቀጥል ህዝብ ካለ ይሄ የክርስትና መንገድ አይደለም ብሎ መናገርና ያ ነገር የእውነትም እንዳልተከለከለ ለማሳየት ያን ነገር ሰው ቢያደርግ ወንድሙ ማሰናከል ይባልበታል። ምክንያቱም ይሄ ሰውዬ አሁንም ተወልዶ ያደገው የሚኖረው ክርስቲያን የሆነ ማህበረሰብ ውስጥ ነው። በክርስትና ውስጥ ነው ያደገው። በክርስትና ውስጥ እያደገ በክርስትና ውስጥ እየኖረ የሚበላና የማይበላ ነገር ርኩሰት ነው ብሎ እየተናገረ የሚኖር ይሄ ማለት በነገራችን ላይ ያሳችሁታል የአባቶችን ቀኖና የሚሽር ነው። እርኩስ ነው የሚል ካህን ቢኖር ይሻር ነው የሚለው ፍትሐ ነገሥታችን። እንደዛ ብሎ የሚናገር ሰው ባለበት እንደዚህ ማለት አይደለም ብሎ መቃወም የዛን ሰው አይምሮ ወይም ደግሞ ምንድን ነው የምንለው እኛ አሁን በዚህኛው ንግግር ያንን ሰው ማሰናከል አድርገን ልንወስደው እንችላለን። ያን ነገር ያ ነው ጥያቄ ነው መሰረታዊ ማሰናከል እንለዋለን ወይ ነው ያን ነገር። ይሄ አሁን እይታ እየሆነ ነው ማለት እኔ ፐርሰናሊ ማሰናከል ነው ብዬ ነው ማምነው። ምክንያቱም ለምሳሌ ደፈር ብለው እንኳን ጳጳሳት ሲናገሩ አይተህ ከሆነ ህዝቡ ምን አይነት ሐሳብ ሲያስተጋባ እንደነበር አይታላል። ስለዚህ እኔ ማምነው በዚህ መልኩ ዝርዝር አድርጎ ዲቴል አድርጎ ሰውን ማስተማር ይሄ አግባብ ነው። ሁለተኛ ያን ነገር ማድረግ ማህበረሰቡ ላይ አድ የሚያደርገው ነገር ምን አለ ነው። አድ የሚያደርገው ነገር ምንም ከሌለ ሳይበላው ቢኖር ምን ችግር አለው ነው። እና ኤኒዌይስ ብቻ መብላቱ ሳያስተምሩ እኔ ችግር አለው ብዬ የማስበው ልንገሮትና ችግር የለውም ብሎ የሚያስቡ ከሆነ ይመልሱልኛል። ላይ ጠቅለል አድርገው ማለት እኔ ችግር አለው ብዬ የማስበውን ነገር ልናገር። ይሄ ማህበረሰብ ይሄን አስተሳሰቡን ይዞ መቆየቱ በዚህ ጉዳይ ብቻ አይደለም፣ አጠቃላይ በመባለስ ጉዳይም ብቻ ሳይሆን በሌሎችም ጉዳዮች ላይ ነው እኔ ብዬ የተናገርኩ ያለሁት። ይሄን አስተሳሰብ ይዞ መቆየቱ ይሄ ህዝብ ወንጌል ላልደረሰባቸው ቦታዎች የማድረስ እድሉን አጥቦ ክርስትናውን ልክ ባህላዊ ክርስትና ይሄ እንዴት ነው እንደ አሁን ውጭ ምዕራቦቹ ላይ ይሄ ምስራቅ ኦርቶዶክሶችን በሚተቹበት መንገድ ናሽናሊዝም ያጠቃው ክርስትና ወይም ደግሞ ኦርቶዶክሳዊነት ነው ብለው እንደሚተቿቸው ያለ ማለት ነው። ወይም ደግሞ የኦሪየንታል ኦርቶዶክስ የኮፕት ብቻ እንደሆነ የሚታሰብበት አይነት አስተሳሰብ አለ አይደለ? ባህላዊ ከዛው ከሀገሩ ይዘት ብቻ ያልወጣ እንደዛ እንዲሆን አድርጎ ያንን ህዝብ ወንጌልን ለሌሎች ማህበረሰቦች በዛ አይነት ላስቀምጠው። ምክንያቱም ቤተክርስቲያን የአንድ ማህበረሰብ ብቻ ስላልሆነች ማለት ነው። ያንን ለሌላው ማህበረሰብ የሚያደርስበትን አቅም የሚገድብ አይደለም ወይ? ያው ከአባቶች ቀኖና ከመጣሱ ውጪ ማለት ነው። የአባቶች ቀኖና ያው እርኩስ ነው የሚል ይሻር ስለሚል እርኩስ ነው የሚል ካህን በሙሉ ወገዝ አለበት። በዛ ሴንስ ከሄድን ግን እሱ ሳይሆን እያልኩ ያለሁት ኢቭን ማህበረሰቡ በፍቅር ሊያደርሰው የሚገባውን ያንን የወንጌል መልእክት ለሌላው ማህበረሰብ እንዳያደርስ ማነቆ ሆኖ የሚይዘው አይደለም ወይ ነው ይሄ ሐሳቤ። ሚይዝ ነው፣ ምንም ጥያቄ የለውም። ባይዘ ሚይዝ ነው፣ ግን የሚለወጠው እየበላ በማሳየት ሳይሆን በማስተማር ነው የኔ ሐሳብ። አሁንስ አግኝቼዋለሁ እኮ መምህር። ግን አሁን ለምሳሌ ከላይም የተለቀቀውን አይተውት ከሆነ ከአንድ ወንድማችን ከስርም እየለቀቀ ነበረ ማለት ሚኒስትሪ ዲያቆን ሄኖክ ኃይሌ ይመስለኛል ከዚህ በፊት በዚህ ጉዳይ ይሄ ጳጳሱ ያሉት ጉዳይ እኔ አሁን ስም እየጠራው ማንሳት ስለሚደብረኝ ነው እዚህ ጋር። አይ ትክክል ነው። ብቻ በዛ በተናገሩት ነገር ላይ ተነስቶ እንዴት አለ ይበላም ጉዳይ እናወራለን ምንም አለ እንዴት ነው እንደዛ ብቻ እንደዛ በሚል አይነት በቀልድ እንደዚህ በዋልታዊ በሆነ ይዘት ብቻ ሐሳቡን እንዴት ነው አደበስብሶ የነበረው እንዲቀጥል ብቻ ለማድረግ የሚኬድ አካሄድ ነው። ኦልሞስት አብዛኛው ሜንስትሪም ያለው ምንድነው ሰባኪም ይሁን ብቻ መምህርም ብቻ እንደዛ የሚያደርገው ለማድረግ የሚጠራው ማለት ነው። ይሄ በተደረገ ቁጥር ታዲያ ያ ልምምድ ነው የሚሆነው። ያው ባህላዊውን ነገር ብቻ ይዞ የመቆየቱን ነገር እንትን አይለውም ወይ እንዴት ነው
አያበዛውም ወይም ደግሞ አያጎላውም ወይ? እንደዛ እንዳይሆን ከፈለግን ይሄን ነገር ዲስራፕት የሚያደርግ ወይም ደግሞ እንዴት ነው ይህን የተለመደውን ትሬንድ አለ አይ ያው እኛም እኮ ባህላችን ነው ያንን ነው የምንቀጥለው ያው ግን እኮ ኃጢአትም አይደለም እያሉ ከመቀጠል ይልቅ እንዳልሆነ ተናግሮ ከዚያ በኋላ ያው ባህሉን እኮ መጋፋት አይሆንም። ሰው አለመብላት ይችላል አሁንም በዛ ውስጥም እያለ ማለት ነው። ግን መብላት እንዳልሆነ የሚያሳይ ካልመጣ በስተቀር ይሄ ነገር ይለወጣል ብሎ ያስባሉ? እርግጠኛ አይደለም። ግን በቃ እኔ አሁን ማምነው ምንድነው በጣም በመሰረታዊነት እኒህን ነገሮች መብላትም አለመብላትም ሃይማኖት አለመሆኑን የመዳኛም የመውደቂያ መንገድ አለመሆናቸውን ማስተማር እኔ ማምነው ከዛ ውጪ አሁን ማለት የግድ ብሉምም እንዳይመስል አይደል? አለመብላትም እኮ ይቻላል። በቃ አለመብላትም መብላት ብቻ አይደለም እኮ ኃጢአት አይደለም እያልን ያለ ነው። አለመብላቱም ኃጢአት አይደለም አይደል? ስለዚህ ይሄ የማህበረሰቡ የሚጓዝበት የህይወት መንገድ ምርጫ ነው። የህይወት መንገድ ምርጫ ነው። ግን አንድ መምህር አጽንኦት ሰጥቶ ማስተማር ያለበት ብዬ ነው የማምነው ይሄ ነገር ግን ሃይማኖት አይደለም የሚያረክስ አይደለም የሚለውን ግን ማስተማር አለበት ብዬ አስባለሁ። ባክ ኤንድ ፎርዝ ነው ይበቃል ያስባል። አይበቃም? ግሩሚ ሙክሼ ነህ ደግሞ። አይ ችግር የለውም። አመሰግናለሁ በጣም ሀሳቡን ለማንሳት ያህል ብቻ ነው። እሺ ያክብርልኝ በጣም። ሌላ ጥያቄ ያለው ሰው ይኖር? ፓወርፖይንቱን ፒዲኤፉን ብለቅላችሁ ሙሉ ይሆናል፣ ግን ሀሳቡን በደንብ ያስረዳ ይሆን? የሆነ አጥርጥር ስላረኩት ብለቀው ይሻላል ባለቀው ይሻላል? ቢለቀቅ ጥሩ ነው። መልካም። እሺ ካሌብ ካሌብም ዝም አለ። ዘሚን የሆነ ሰማያዊ ሲሆን ያው ልማድ ስለሌለኝ ነው እጅ የወጣ የሚመስል ነገር አለው። እንደዙም እንደዛ መስሎኝ ነው። እሺ ጥያቄ ከሌለ ስለነበረን ጊዜ ስለማይነገር ሱት የእግዚአብሔር አምላካችን ስም የተባረከ የተመሰገነ ይሁን። ጥያቄ አለ? እሺ ይቅርታ ባለቀ ሰዓት ይሰማል? ኦኬ እሺ። የኔ ሀሳብ ሁለት ነው ማለት ይቻላል። አንደኛውና የመጀመሪያው እንድንበላ የተፈቀዱ መብሎች አሉ አይደል? እነዛ መብሎች አይሰማም? ይሰማል። አይ ሐሳብህን ጨርሰው ብዬ ነው። ኦኬ እሺ። እንድንበላ የተፈቀዱ መብሎች አሉ እና ባንበላቸው እንድንበላ ሲፈቀድ እዚህ ጋር እነዛን ባንበላው እንደማለት ነው። አትብሉ የእግዚአብሔር ስነ ፍጥረቶች የማይሆኑ ሆነው ሳይሆን ወይም የእግዚአብሔር ስራ የማይሆን የሚለውን ቃል ለማንሳት ሳይሆን ባንበላው የሚለውን ለማመልከት ነው። እዚህ ጋር ኒኒ ተፈቅደዋል የሚለው ሐሳብ ያለው እንደ አንድ ሐሳብ እና ያ ሲሆን እነዛን አትብሉ እንደማለትም አይሆንም ወይ በመጽሐፍ ቅዱስ ላይ ያለው ሐሳብ። ሁለተኛው ነገር ደግሞ በባዮሎጂም ስናያቸው እነዚህ ነገሮች በቤተክርስቲያን ከተፈቀዱት ውጭ ያሉት መብሎችን ስንመገብ የሚያመጣብን ችግር አለ። ከራሳችን ጋር ሰርች አድርጋችሁ ብታዩት አንዳንዱ ከኛ ጋር ሲዋሃድ እኛ ላይ ጉዳት የሚያመጣብን ነገር አለና ሜቢ ከብዙ አንግል አንጻር ይሆናል እኛ እንዳንበላ የተከለከልነው እነዛም አንግል ሊሆን ይችላል የሚለውን አይቼ ነው። አንድም ደግሞ ኢየሱስ ክርስቶስ ወደ አንድ ቦታ ሲሄድ መናፍስትን ከሰው ላይ አስወጥቶ ወደ እሪያዎች ግቡ የሚል ነገርም አለና ከነዚህ አንጻር እንዴት ይታያል? ማለት ከተፈቀዱት እንስሳቶች ውጪ ሜቢ የአጋንንት ማደሪያ ናቸው የሚለው ማሳብ አለብኝ። ይሄኛው ነገር ስላለ መጽሐፍ ቅዱስ ላይ እነዚህ ሶስቱን ሐሳቦች ብትመልስልኝ ግሩም።
ጥሩ። እሺ እግዚአብሔር ያክብርልን። ከመጀመሪያው አልነበርክም መሰለኝ አይደል? ነበርኩኝ። እሺ መሀል ላይ ትንሽ አቋርጬ ነበር። እሺ። አይ ከመጀመሪያው ከነበርክ እነዚያ ትእዛዞች ምንድን ናቸው? በእኛ ቤተክርስቲያን ትርጓሜም ሲቀመጡ ህዝበ እስራኤላውያን እግዚአብሔር ከፈጠራቸው ፍጥረት የረከሰ እንዲህ የሆነ የሚለይ ኖሮ ሳይሆን ህዝበ እስራኤላውያን ከሌላው ዓለም የተመረጡ መሆናቸውን የተቀደሱ መሆናቸውን ማሳያ እነሱን ደግሞ መርጠው እንዲመገቡ የተሰጠ ህግ ነው ትርጓሜው። አሁን ግን ህዝበ እስራኤላውያን ከሌላው ዓለም የተለየ የተመረጠ ህዝብነታቸው ሲቀር ያ ርኩስ ቅዱስ የተባለ የምግብም ነገር ቀረ። ሲጀመር አሁን በሐዲስ ኪዳን ክርስቶስ ምን አላልን? በቃ ወደ አፍ የሚገባ ወደ ሆዴ ወዳሪ ይሆናል እንጂ ምንም አይነት ለውጥ የለውም። መብላትም አይጠቅምም፣ አለመብላትም አይጠቅምም ብሎ ተናገረ። የባዮሎጂው አንተ ያነሳው እጋራለሁ። ምንም እውቀቱ ስለሌለኝ ማንም ሰው ሰውነቱን ሊጎዳ የሚችል ነገር መመገብ የለበትም። እኔ እውቀቱ ስለሌለኝ አንተ ባልከው መሰረት አድርጌ ግን ሰው ሲመገበው የሚጎዳውን ነገር ፍትሐ ነገሥቱም ይናገራል። ፍትሐ ነገሥቱ ሁሉም እንደተፈቀደ ከተናገረ በኋላ አእምሮን የሚያስቱ፣ ሰውነትን የሚያውኩ፣ ሰውነትን የሚጎዱ፣ ለሰውነት አካል የሚያጎሉ እንዲህ ያሉ መብሎች ፈጽሞ የሰው ልጅ ሊበላ አይገባም አይደል? አንድም ሰው ራሱ የሚጎዳ ነገር ማድረግ የለበትም። እኛ የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስን የሚያፈርስ እርሱ እግዚአብሔር ያፈርሰዋል እንደተባለ ሰውነትን የሚጎዳ ነገር በሙሉ መጠቀም የለብንም። በሳይንቲፊካሊ ያ ነገር ሰውነት ይጎዳል ተብሎ አንተ የጠቀስካቸው ይታመናሉ አይታመኑም? እኔ ጥናት አድርጌ ስለማላቅ በዚህ ጉዳይ ልመልስልህ አልቻለም። አላውቅም ነው መልሴ። ግን የእውነት ግን ጥናት ተደርጎ እኒህ ነገሮች ሰውነትን ይጎዳሉ ከሆነ ሰውነትን የሚጎዳ ነገር በሙሉ መብላት አይቻልም በሚለው ያስማማናል። ሌላው እዚህ ማርቆስ ወንጌል ላይ ነው፣ ማርቆስ ስንት ላይ ነው? እሪያውን ይሄ መናፍስት ያስቸግረው የነበረ ሰው መንፈሱ ወደ እሪያዎቹ ላካቸው። ከዛ በኋላ እነዚህ እሪያዎች ሄደው በገደል ገብተው ሞቱ። ይሄ እውነት ለመናገር ከዚህ አሁን እኛ እያነሳን ካለነው ነገር ጋር የሚያገናኘው ነገር የለም። ማለት ምን ማለት ነው? ያ መናፍስት እዚህ ሰውዬ ላይ ያለው መናፍስት ወደ እነዚያ ሄደ ስንል ለእሪያዎቹ ባህሪያዊ ሆነ እያለን አይደለም። አሁን ባህሪያዊ ሆነ ብንል ነው እግዚአብሔር ከፈጠረው ፍጥረት በኋላ በፍጥረቱ ላይ ባህሪያዊ ለውጥ አመጣ እንደማለት ነው። እሪያዎቹ እነሱ ላይ ደሩ ካለ በቃ ስፔሲፊክ እዛ ጋር ያሉትን ማለት እንጂ በሙሉ በአሳማ ላይ ማለት ኦልሬዲ ይሄ ሰውዬ ብቻ አልነበረም፣ በሁሉ ሰው ልጅ ላይ የነበረ ባህሪያዊ የሆነ ሰይጣን የተጣበቀ ሰይጣን እንደማለት ነው። ከዛ ውጪ እንደዛ ከሆነ እና አህያስ አሁን ስም ልታስጠራኝ ነው በግድ እና አህያ እነ ምናምን እንዴት ሊሆኑ ነው? ኦልሬዲ እሪያ በዚህ ከተከለከለ ወይም አሳማ በዚህ ኬዝ የሚከለከል ከሆነ ሌሎች ይከለከላሉ የምንላቸው እንስሳት በምን አይነት አግባብ ሊከለከሉ ነው? ከዛ ደግሞ ቅድም ያነሳውልህ የፍትሐ ነገሥት ራሱ የዚህ የሐዋርያት ሥራ ምዕራፍ 15 ትርጓሜ ነው የሚመስለው። እንደገና ደግሞ የአንደኛ የሮሜ መልእክት ምዕራፍ 14 የአንደኛ ቆሮንቶስ ምዕራፍ 8 ትርጓሜ ያው መድከምና ሰው ማድከም እንዳይሆንብኝ ነው ያንን ባየንበት አውድ ቢታይ። ግን ይሄ በቃ ወቅታዊና እዛ ጋር ያለ ሁነት ነው። ምን እንደማለት መሰለ፣ ለምሳሌ ሙሴ በትሩን ሲያስቀምጥ እባብ ሆነ ስንል በቃ በየቤታችን ያለ ዱላ ሁሉ እባብ ይሆናል እንደማለት ያለ ማለት ነው። ያ ኩነታዊ እዛ ቦታ ላይ ያለ ኩነታዊ የሆነ ነገር ነው እንጂ ባህሪያዊ የአሳማ ባህሪያቸው ምንድነው ሰይጣንነት ሆነ ማለት አይመስለኝም። ወንድሞች ደግሞ ከኔ የተሻለ የሚጨምሩበት ካለ ይጨምሩበታል። ለእግዚአብሔር ይስጥልኝ። እሺ ጥያቄ ነበረኝ። እግዚአብሔር ያክብርልኝ። ይሰማል? አንድ አጭር ጥያቄ ነበር። እየተሰማኝ አይደለም እየተናገርክ ከሆነ። ኦኬ ጥያቄ ምን ነበረ? መጀመሪያ እግዚአብሔር የሰው ልጆችም ሆነ እንስሳት የሚበሉት እንትን ነበረ ማለት ስጋ ነክ ያልሆነ ነገር ማለት ነው። እጽዋትን ነበር የሚበሉት እና ከዛ በኋላ
ከውድቀት በኋላ ለምንድን ነው ማለት እነሱን እንድንበላቸው እግዚአብሔር የፈቀደው? ማለት የነሱ በእነሱ ላይ የኛን ማለት ምግብ እንዲሆኑ ያደረገበት ምክንያት ምንድን ነው? እሺ ማለት የእግዚአብሔርን ሐሳብ ሐሳቡ እንዲህ ነው ተብሎ በትክክል ወይም እንደ እግዚአብሔር ሐሳብ መነገር ባይችልም ትርጓሜ ላይ ግን ተቀምጦ ነው ያነበብኩት። ምንድነው አንድም ይሄ ቅድም እንዳልኩ የመጣው መቼ ነው? ልክ ኖህ ከመርከቡ ሲወርድ ነው፣ ምድር ደርቆ ማለት ነው። ያ ማለት ደግሞ ምንድነው በምድር የነበሩ እጽዋት ራሱ ይሄ ለመብልነት የሚሆኑ እጽዋት ራሱ ጠፍተው ስለነበረ እግዚአብሔር እንስሳትን እንዲመገቡ እግዚአብሔር ለሰው ልጆች አዟል። ከዚህ የተለየ ዲቴይል ኤክስፕላኔሽን ግን እስካሁን አላነበብኩም። ለምን እግዚአብሔር እንዲያዘዘ የሚል ትእዛዝ አላነበብኩም። ደግሞ አንብቤ ካገኘው ይዤ እመጣለሁ። ግን እዚህ ዘፍጥረት ትርጓሜ ላይ የሚለው ምንድነው ኦልሬዲ ውሃው በምድር ለመብል የነበሩ እጽዋትን አጥፍቶ ስለነበረ ሰዎች እንስሳትን እንዲበሉ እግዚአብሔር አዘዘ ከሚለው ውጪ ሌላ የተለየ ነገር እኔ አላገኘውም። ደግሞ ሞር ዲግ እናደርጋለን ማለት ሌላ ደግሞ ቅዱስ ጳውሎስ ለምሳሌ ምንድነው ሁሉንም እንድንበላ ምናምን ፈቅዷል ማለት እግዚአብሔር ደግሞ በብሉይ ኪዳን ላይ ቅድም እንዳልከው የሆነው የህብረተሰብ ክፍሎች እንዲቀደሱ ይሄን ባትበሉ ይሄን ብትበሉ ትረክሳላችሁ ትቀደሳላችሁ ብሎ ህግ አውጥቶ ነበርና የሁለቱ ህግ እንትን ተጻራሪ አይሆንም ወይ? እዛ ጋር እንትን ነው እዚህ ጋር ደግሞ ማለት ብሉ ዛት ብሎ የሚለው ቃል የትኛው ነው ማለት ትክክለኛ የእግዚአብሔር ቃል ሊሆን የሚችለው የሚለውን ነገር ከመጀመሪያው አልነበርክም እንዴ? ከኛ ጋር ነበርኩ ሰምቻለሁ። እኮ አይ ከሰማህ ምንድነው እግዚአብሔር ህዝበ እስራኤልን ህዝቡ አድርጎ የመረጣቸው ህዝቦች ነበሩ ከተቀረው ከሌላው ዓለም አይደል? ከተቀረው ዓለም። ስለዚህ በዚህ ምክንያት አሁንም እነዚህ እንስሳት በራሳቸው ርኩስና ቅዱስ ሆነው ሳይሆን እነርሱ ከሌላው ዓለም ተለይተው የተመረጡ እንደሆኑ ሁሉ የሚበሉትም ካለው እንስሳ ሁሉ የተለየ የተመረጠ እንዲሆንና ያ እነሱ ከአሕዛብ እንደተለዩ እነሱ የሚበሉት የተመረጠው ያ ምግብም ደግሞ ከዛ ከረከሰው የተለየ መሆኑን ማሳያ ነው። ይሄ ሊመጣ ላለው ለአዲስ ኪዳን ህግ ጥላ ነው። አዲስ ኪዳን ግን እነዚህ ወገኖቹ የተባሉ እስራኤላውያን አልተቀበሉትም። ላመኑና ለተጠመቁ ሁሉ የተሰጠ የእግዚአብሔር ልጅነት ነው። ልጅነት በስጋ በደምና በስጋ በመዛመድ ወይም በመገረዝ ሳይሆን በመንፈስ የሚገኝ ልጅነት ሆነ። አሁን እስራኤል የተመረጡ መሆናቸው ወይም እስራኤል ዘስጋ የምንለው የተመረጡ መሆናቸው ቀርቶ ሁሉ የእግዚአብሔር ልጅ ሲሆን ያም እነሱ የተመረጡ መሆናቸውን ማሳያ የነበረው ይሄን ብላ ይሄን አትብላ ህግም አብሮ ቀረ ማለት ነው። ስለዚህ ልክ እንዴት ማለት መሰለ ለምሳሌ እግዚአብሔር ለአብርሃም ሲያዘው ምን አለ? በ8 ቀን ካንተ የሚወለዱትን በ8 ቀን ግረዝ ልጅ ይሆኑኛል እኔ አባት ሆናቸዋለሁ አለ። ስለዚህ ሰው ሲገረዝ የማን ልጅ ይሆናል? የእግዚአብሔር ልጅ ይሆናል። ልክ ሐዲስ ኪዳን ላይ ግን ሲመጣ ይሄ መገረዝ ቀረ። ሰው አምኖ ሲጠመቅ የእግዚአብሔር ልጅ ይሆናል ማለት ነው። ስለዚህ ያኛው የመጀመሪያው ህግ ይሄን ብላ ይሄን አትብላ ለእስራኤላውያን በልዩነት የተሰጠ ህግ ነው። ያም ደግሞ የእስራኤላውያን ልዩነት ሲያበቃ አብሮ ያበቃ ህግ ነው። መልሼ ከሆነ እሺ ያክብርልኝ፣ እግዚአብሔር ይስጥልኝ። በድጋሚ እግዚአብሔር ስም የተመሰገነ ይሁን። ጸሎት እናድርግና እንለያይ። ሰዓቱን በጣም ሄደው ብሻም ሳልፈታ ይኸው ስንት ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ቅዱስ እግዚአብሔር ሆይ አነሳስተህ ስላስጀመርከን አስጀምረህ ስላስፈጸምከን እናመሰግንሃለን። ቅዱስ አባታችን አምላካችን እግዚአብሔር ሆይ ቀኑን በሰላም እንደዋልከን ሌሊቱን በሰላም ታድረን ዘንድ የሰማነውን የተማርነውን ሁሉ ለፍሬ ታደርግልን ዘንድ እንማጸናለን። ኃጢአታችን በላችን ይቅር እንድትልን ደግሞ በእናታችን ቤታችን በቅድስት ድንግል ማርያም አማላጅነት እየተማጸንን ስምህን አባታችን ሆይ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ፈተናን አታግባን
ከክፉሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ዘለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ወደ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደሚልልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ስለ ጸሎቱም እግዚአብሔር ስም የተመሰገነ ይሁን። ከዚህ በኋላ በሰበር ርዕስ አንገባም። በነገር እግዚአብሔር መግቢያ ላይ ሳምንት እንገናኛለን። በውስጥ አንድ በጣም የሚያስቅ ነገር ስላለባበስም የሚል መጥቶ ነበር፣ ግን ዲና ያርገናል እሱን ነገር እግዚአብሔራችንን ሳምንት እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። ሰላም ደሩ።